አንድ ሰው ጎበዝ በገና ደርዳሪ ነው የሚባለው ጣቱ ፈጣን ስለሆነ ነው። በጣም መረዳት ቁጥር ስለማይሸመድድ በቀላሉ ዜማ ማውጣት አይደለም አይደል? ስኪል ብቻ አይደለም፣ በገና ስኪል አይደለም። ስኪሉንማ የማያምኑ ሰዎች መረዳት ይችላል። ጭራሽ ሃይማኖት የሌለው እግዚአብሔርን የማያውቅ ሰው የኛን በገና ይዞ ሊደረድር አይችልም። በጣም በቅርቡ አላያችሁም? በጣም ብዙ ዘፈኖች ላይ ማጀቢያ ሲደረግ በገና ቁም ነገሩ ስኪል አይደለም ማለት ነው። የጣት ጉዳይ፣ የችሎታ የእጅ ጉዳይ አይደለም ማለት የልብ ጉዳይ። እውነተኛ አገልጋይ፣ እውነተኛ እግዚአብሔር የሚወዱ አይነት ባለቅኔ፣ እግዚአብሔር የሚወዱ አይነት አመስጋኝ መሆን የሚፈልግ ሰው የግድ ዳዊትን መምሰል አለበት። ሐዋርያው ቅዱስ ጳውሎስ በመልእክቱ እንደነገረን ዳዊት እግዚአብሔር አምላክ እንደ ልቤ የሆነ ሰው ብሎ የጠራው ሰው። እኔ በጣም የሚገርመኝ ቃል ነው። እንደ ልቤ ማለት ምን ማለት ነው? ልብ ማለት በግዕዙ ሐሳብ ማለት ነው። እንደኔ ሐሳብ የሆነ ሰው ማለት እኮ በቃ እኔ የምፈልገው ሁሉም ሰው እንደሱ እንዲሆን ነው እያለ ነው ጌታ። የኔ ሐሳብ ሰው ሁሉ ዳዊት እንደሆነ ሆኖ እንዲኖር ነው። ዳዊት እንደሆነ ሆኖ እንዲያልፍ ነው። ዳዊት ማለት እኔ ሰዎች እንዴት ሆኖ መኖር አለባቸው ተብሎ አንድ ሰው ቢጠይቅ በቃ እንደ እግዚአብሔር ሐሳብ መኖር አለባቸው ካልን የእግዚአብሔር ሐሳብ ምን አይነት ነው ለሚጠይቅ ሰው መልሱ ዳዊት ነው። እንደ ዳዊት ሆኖ መኖር ማለት ነው። አገልጋይ ሰው ደግሞ ምን ሊሆን እንደሚችል ማሰብ እንችላለን። እንደ ዳዊት መሆን ማለት ምን ማለት ነው ካልን የመጀመሪያው ዳዊት የእምነት ምልክት ነው። የምን ምልክት ነው አልኳችሁ? አራት ነገሮችን እናነሳለን እንጨርሳለን። መጀመሪያ ዳዊት የእምነት ምልክት ነው፣ የማመን ምልክት ነው። በጣም ብዙ ለመጠራጠር የሚመቹ ሁኔታዎች ላይ የኖረ ሰው ነው ዳዊት። ግን አማኝ ነው። ከወንድሞቹ ታናሽ ነው። በወንድሞቹ መካከል በእድሜ ብቻ አይደለም ታናሽነቱ፣ በክብርም ጭምር ነው። የተናቀ ነው፣ ታናሽ ነው፣ የበጎች ጠባቂ ነው። እግዚአብሔር አምላክ ግን ከዛ እንደሚያወጣው ሌሎቹ ሲንቁት እግዚአብሔር እንደማይንቀው የሚያምን ሰው ነበር። ጎልያድ እስራኤል የተገዳደረው 40 ቀን ነው። 40 ቀን ሙሉ እስቲ ከእናንተ መካከል አንድ ወንድ ካለ እያለ ማለት ነው። ምን አለ ጎልያድ መጥቶ የፍልስጤማውያን ቻምፒዮን ሆኖ ነው የመጣው፣ የነሱ ተወካይ ሆኖ ማለት ነው። እኔ ይሄ ሁሉ ህዝብ ከሚጫረስ በቃ እኔ ፍልስጤማውያን ወክዬ መጥቻለሁ። እስራኤላውያን እናንተ አንድ ቻምፒዮን ካላችሁ እሱን አምጡትና እኔና እሱ እንዋጋለን፣ የተሸነፈ በቃ እጅ ይሰጣል የሚል ሐሳብ ነው ያቀረበው። 40 ቀን የተገዳደራቸው 40 ቀን ሙሉ እሱ ፊት ቆሙ ለመዋጋት አቅም የነበረው ግን አንድም ሰው አልነበረ። ታላልቆቹ ወንድሞቹ እነ ኤልያብ፣ የጦር አዛዦቹ እነ ናታን በፈሩበት ጊዜ ላይ በሸሹበት ጊዜ ላይ ወንጭፍ ይዞ ብቻውን የቆመ ሰው ዳዊት ነው። አንተ በኃይል በጉልበት በጦር በብረት ትመጣለህ፣ እኔ ግን የሰራዊት ጌታ እግዚአብሔርን ይዤ እመጣብሃለሁ። ጎልያድ ሲፎክር ስጋን ቆራርጬ ለሰማይ አዋፋት ለምድር አዝሬት እበትነዋለሁ ሲለው አልደነገጠም ዳዊት። ማንን ስለያዘ? አማኝ ነበረ። ዳዊት ገና የ17 ዓመት ልጅ ሆኖ ነው ነብዩ ሳሙኤል መጥቶ ለንግስና የቀባው። ሳኦል በእግዚአብሔር ላይ ባመፀና ከእግዚአብሔር ጋር በተለያየ በጣላ ጊዜ ሳሙኤል መጣና ዳዊትን ንጉስ ትሆናለህ ብሎ ቀባው በ17 ዓመቱ። ዳዊት የነገሰው በ30 ዓመቱ። ስንት ዓመት አለ ማለት? 13 ዓመት አለ። በእነዚህ 13 ዓመታት ዳዊት ደልቶት አልኖረ። እረኛ ነበረ። እረኛ መሆኑ ብቻ አይደለም፣ ሳኦል እለት ያሳድደው ነበር፣ ጠላት አድርጎ ማለት ነው። መጽሐፈ ሳሙኤል ስታነቡ ታገኙታላችሁ ታሪኩ። እኔ እግዚአብሔር አከብርሃለሁ ብሎኝ እግዚአብሔር ቀብቶኝ የታለ ይመጣልኝ የእግዚአብሔር አገልጋይ ሆኜ መች ተከበርኩ፣ መች ተመቸኝ።